እነዚህ ከጎጃም፣ ከጎንደር፣ ከወሎ፣ ቤት አማራ፣ ከሸዋ ከምኒልክ ሀገር የሄዱ ልጆች ናቸው። አራቱም የጀግና ልጆች ናቸው። የጀግና ህዝብ ልጆች ናቸው። ከነ ድክመታቸው፣ ከነ ጉብዝናቸው፣ ከነ ወጣትነታቸው፣ ከነ ስህተታቸው፣ ከነ ደግሞ ልክነታቸው፣ ትክክልነታቸው እነዚህ አንድ አማራ ሆነው በቦምብ ውስጥ፣ በእሳት ውስጥ፣ በጥይት ውስጥ አልፈው ተሻግረው በድፍረት በስልክ አይሆንም በግንባር እንገናኝ ብለው ተገናኝተው ተወያይተው እዚህ ውሳኔ ላይ ደርሰዋል። መልካቸውን ተመልከቱ፣ ቁመናቸውን ተመልከቱ። ይሄን አበረታታችሁ የጎደለ ካለ መሙላት ነው እንጂ ከዳር ቁጭ ብሎ የፌክ ኢትዮጵያኒስትና ወያኔ ኦሮሞማ የሚያወራውን የዛ ቃጥራና ቃጣሪዎች የጠላት አገልጋዮች የሚያወሩትን ሰምታችሁ ማለቃቀስ የለባችሁም ማለት ነው። እኔ ኮርቼባቸዋለሁ። ያለውን ስህተት ያለውን ችግር ካለ አላስፈቅዳቸውም፣ እነሱም አይፈቅዱልኝም። በአባ እንደ ልቡ ገብቼ ትክክል አይደለም እላለሁ ማለት ነው። እንስማቸው። እንዲመጣ የሁኔታ እንዲፈጠር ይሄ ድባብ ድምጽ ስጠው። ሁሉም ኃይል የአቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ከፍተኛ ሙግቶች፣ ከፍተኛ ክርክሮች፣ አልፎ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሂደዋል። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበር እሱ ተፈጥሯል። እጅግ በጣም ደስ ብሎኛል። ጓዶች እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ፈልጋለሁ። መላው የአማራ ፋኖ አመራርና አባላት፣ መላው የአማራ ህዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። በብዙ ድካም እዚህ ደርሰናል። በአንድ እጃችን እየተዋጋን በሌላ እጃችን ተቋም ልንሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል። ይህን ማጽናት ቀጣይ ውህድ ድርጅት ለመፍጠር የሚደረገውን ሂደት ደግሞ በቀና ልብ በፍጹም ወንድማዊ መንፈስ በመተባበር መንፈስ መተጋገዝ መረዳዳትና በምንመኘው ልክ ሁሉንም አማራ የሚያታግል ተቋም ገንብቶ ወደማይቀረው ድል መገስገስ ያስፈልጋል። በግሌ እጅግ በጣም ደስ ብሎኛል። አንዳንዶች ጓዶች ከዚህ በፊት በአካል እንተዋወቃለን በስሱ፣ አንዳንዶች ጋር በጥልቀት እንተዋወቃለን። በህልውና ዘመቻው ወቅት ማቀው ምሬ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቼዋለሁ። እጅግ በጣም ደስ ብሎኛል። በዛም ኮርቻለሁ። ደሳለኝ በምናምን እናቃቸውና አያት ቅድመ አያቶቹን እነራስ አበበ አረጋይን መስሎ አግኝተነዋል። እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎኛል። ሀብቴ ይሄ አሁን የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የጠላት ኃይል ብቻውን ገጥሞ በመዋል ነው። የጎዛመን ምድር ይመሰክራል። እኔና ጓደኛዬ ባህር ዳር ችግር በገጠመን ወቅትም ላይ ጓደኞቹን አስተባብሮ ሮጦ በመድረስ ይታወቃል። አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛ ልክ የሚሆን ስብዕና የገነባ ሰውን አግኝተነዋል። ይሄን ሁሉ ስብስብ ሳይ በግሌ ነገን የበለጠ በተስፋ እንዳያደርጎኛልና እጅግ በጣም ኮርቻለሁ። ወንድሞቼ ቀሪውን ጊዜ እግዚአብሔር ይባርክ። አመሰግናለሁ። አርበኛ ሀብቴ ወልዴ የአማራ ፋኖ አንድነት ጎንደር ሰብሳቢና አሁን ደግሞ እንግዲህ ያው አዲስ መሰረት ነው ድርጅት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ነኝ። እንግዲህ ምናልባት እዚህ ለመድረስ እጅግ በጣም ብዙ ውጣ ውረዶች ነበሩ። እነዛ ውጣ ውረዶች ሰብረን ወጥተን እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ይሄ ተቋም እንግዲህ ብዙ ወንድሞቻችን እንደምታያቸው ከብዙ ርቀት ድረስ ተጉዘው መጥተው ነው የተገናኘ ነው። ቀላል አይደለም። የደረሱበትን መንገድ በጣም ከባድ ነበር። ነገር ግን ለአማራ ሕዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው። ሲመጣ ብዙ ነገር አለው። የደረሰባቸው የነበረ ችግርም ደርሰውም እኛም ጋር የነበረ ችግር ብዙ ናቸው። ነገር ግን ያንም አልበገረንም። ቅድም አርበኛ ዘሜ ሲያነሳ እንደነበረው ተገናኝተንም ብዙ ንትርኮችም ጭቅጭቆችም ነበሩ። ወንድማዊ ጭቅጭቆች
ንትርኮች ወንድማዊ ንትርኮች ነው የነበሩ። ከዛ የዘለለ አንዳችም ነገር አልነበረም። ነገር ግን ያን አስተካክለን ዛሬ ላይ አሁን እዚህ ደረስንበት ተቋም አቁመናል። ነገር ግን ደግሞ ጭራሽ ከኛ የሌለ ከኛ ያላደረግነው ፈጥሮ ዝም ብሎ የመላመት የራሳቸውን የመላመት በማድረግ ሚዲያ ላይ አንዳንድ ሚዲያ ላይ ያየን እንመለከት ሰምተናል። ይሄ ትክክል አይደለም። ምድር ላይ ያለውን ሀቅ ለኛ የተውት እኛ እናውቀዋለን። ምድር ላይ ያለውን ነገር እኛ እንደፈለግን ልንጣላ እንችላለን፣ ልንጋጭ እንችላለን። ግን ነገር ግን እኛ ነው አስተካክለን ነው የምንወጣ። ስለዚህ ምድር ላይ ባለ ነገር የሚወሰን ምድር ላይ ባለው የሚወሰን ጥሩ ነው እና እንደው የሚዲያ ባለሙያ ወይም ወንድሞቻችን እንደዚህ ወቶቻችን በሙሉ ብትረጋጉ ብታስቡ ከሆነ በኋላ ካያችሁ በኋላ ብታደርጉ እና ቀድማችሁ አንዳንድ እንትኖችን ያማራ ይሄን ትግል የሚያንቋሽሽ ይሄን ትግል ባልተጠበቀ መልኩ ማውረድ ትክክል ነው ብለን አናምንምና እንደው ለወደፊቱ ትምህርት እንዲሆናችሁ አደራ ማለት ፈልጋለሁ። ለውጭ እንግዲህ በተመሰረተ ተቋም እጅግ በጣም ሁላችንም ደስተኞች ነን። ነገ ከዚህ የተሻለ ጠንካራ ተቋም ሆኖ ምን ፈልገውን ዓላማ የምናሳካበት ተቋም ነው ብለን እናምናለን። የመጨረሻው ተቋም ነው ብለን እናምናለን። እሱን የማስቀጠል የኛ ግዴታ ነው። አመሰግናለሁ። ሰላም ጤና ይስጥልን። ዋርካው ምሬ ወዳጆ የአማራ ፋኖ በወሎ ቤት አማራ ሰብሳቢ፣ አሁን አዲስ ለመሰረት ነው ድርጅታችን የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል። እንግዲህ የአማራ ሕዝብ ይሄን ውጣ ውረድ ሁሉ ማልፈን በጉጉት ስትጠብቁን የነበረ ለሁለት ዓመት ስንወጣ ስንወድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መስዋዕት የከፈልንበትን ብዙ በውጭም በአገር ውስጥም ያለ ማንኛውም ደጋፊያችን ህዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀና የነበረው ከባድ አደራ ያስረከበንን አደራ በዛሬው ዕለት ማለት ነው አንድነቷን አብስረንላችኋል ማለት ነው። ይሄን ስናደርግ እንግዲህ ጓዶቼ ገልጸውታን በተለይ ያገኘኋቸው ጓዶቼ ካሁን በፊት መንግስትም እንደው ገና ሳንሰራ እንኳን አብረን ሲደነብርባቸው የነበረ ሲጨነቅ ሲፈራባቸው የነበረ እና አርበኛ ዘመነ ካሴ ሌላም እነ ሀፍቴ ወልዴ እንግዲህ ታሪኩን ነግሮለታን የጎንደርን ትግል በእውነት ከጠንካራ ጓዶቹ አባቶቹ ጋር ሆኖ ወጥቶ ወርዶ የጎንደርን ህዝብ አይደለምና የአማራን ህዝብ አንድነት በማምጣት ያስደሰተ ጀግና እንዲሁም አርበኛ ደሳለኝ ሲያስብ ሸዋ እያደረገ ያለውን ልፋት ውጣውረድ ብዙ በርካታ ሴራ ከአዲስ አበባ ቅርብ በመሆኗም ብዙ ነገርን ተሸክሞ ይሄ ሁሉን በረሃ አቋርጠን ለዚህ አንድነት ስንል ያው በየመንገዱ እየደረሰብን የፈተነን ፈተና መቼም የአማራ ህዝብ በቀጥታም ይሁን በተዘዋሪ ታውቀዋለህ። ይሄን የምንከፍለው ለአማራ ትግል ስለሆነ ከዚህ በላይ የሚከፈል ዋጋም ለመክፈል ዝግጁ ነንና ይሄ ሁሉ ሳይበግረን መንግስትንም እንዴት እንደሆነ እኛ የፈለግንበት ቦታ ላይ መድረስም መሄድም መጓዝም መስራትም ካለብን እንደማያግደን ምንም መስዋዕት የሚከፈልም ከሆነ ወታደሮች ነን እንደምንከፍል ያሳየንበት ቁርጠኝነት ነውና በዚህም የአማራ ፋኖ በአራቱም ማዕዘን ያለህ እንኳን ደስ አላችሁ እንኳን ደስ አለን ነው የምለው። ይሄን ካልኩ ምንም የዛሬው ደስታ ትንሽ በስሜትም በደስታም ብዙ ነገር ቢደነጋገርብንም ከጊዜ በኋላ ትንሽ ፍቅራችንንም እየዋጥነው ደስታችንንም እየተቆጣጠርና በይበልጥ በሰፊው ፕሮግራም ሌላ ጊዜ እንመጣለን ማለት ነው። ይሄን ውጣ ውረድ ስንለፋ ታውቁታላችሁ። እንግዲህ ጭቅጭቅ ንትርክ ውጣ ውረድ ያው ግድ ነው። አገርን ለማዳን ስትል ድርጅትን ልታዋውድ ስትል ብዙ ፈተና አለና ያንን ፈተና ሁሉ በወንድማዊ ነገር ተቆጣጥረን በወንድማዊ ንግግር በወንድማዊ በዲሞክራሲ በቃ በነጻነት ተወያይተን ይሄን አንድነት አብስረንላችኋል ማለት ነው። ይሄን አንድነት ስናበስርላችሁ ለቀጣይም እናንተ ጋራ ወንድሞቻችን ጋር እየተገናኘን ቀሪው ጉዳዮችንም እያስተካከልን በቅርብ ጊዜ ነፃ ቀጠናዎችን እየተቆጣጠርን የቀረ ነገር አለ የሚባል ካለ ለማስተካከል ከወዲሁ ቃል እንገባለን። ዋናው ነገር አንድ ድርጅት መመስረት ነው። አንድ ድርጅት መስርተናል። ፍጻሜው ምንድነው ካላችሁ ማሸነፍ ነው። በቃ ማሸነፍ የትግል ውጤት ማምጣት ስለሆነ የትግል ውጤትን የሚያመጣበትን
እንደዚሁ በቃ ወጥተን ወርደን አብስረናችኋል አንድነታችሁንና የአማራ ህዝብ ማንኛውም ዲያስፖራ ስትለፋ ስትወጣ ስትወርድ የነበርክ ባካችሁ በትግስት ትግል ፈተና ነው ታውቁታላችሁ እኛ እሳት ላይ ነው ያለነው ወርዳችሁ መሬት ላይ አብራችሁ ብትታገሉን ችግር የለም ጥሩ ነገር እየሰራችሁ ጥሩ ነገር እያደረጋችሁ መጨረሻ ላይ ግን በተወሰነ ነገር እንደ ሁላችሁም ያገባኛል ነገር ቢኖርም ግን እየተረጋጋችሁ ማንኛውም ክፍተት እንኳን ቢኖር ያንን ለማጥበብ እንጂ ለማስፋት አስፈላጊ አይሆንም ብዬ አምናለሁኝ ቀሪ ጉዳዮች ካለ ወደፊት ላሉ ፕሮግራሞች እንገናኛለን ለማንኛውም ታጋዩ ወንድምህን ጓድህን የጣልክበት በአራቱም ማዕዘን የጣልክበትን ይችን አላማ ዛሬ አብስረንልሃን እንኳን ደስ አለህ ቀሪ ጉዳዮችም ካለ አብረን ሳንለያይ ከዚህ በኋላ በአራቱም ማዕዘን እየተንቀሳቀስ ትግላችንን እንመራለን እንወያያለን እንኳን ደስ አላችሁ ነው የምለው አመሰግናለሁ ሰላም ጤና ይስጥልኝ አርበኛ ደሳለኝ ሳስብሽው አባላለሁ የአማራ ፋኖ በሸዋ ዋና መሪ አሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል እንደሚታወቀው የአማራ ህዝብ ላለፉት 2 አመታት በጫካ ይህን ስርዓቱን ሲታገል ሲፋለም ቆይቷል ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ አሁን አንድ አታጋይ ድርጅት አንድ መሰባሰቢያ ቤት ስለሚያስፈልግ የአማራ ፋኖ ብሔራዊ ኃይልን ዛሬ ግንቦት 1 2017 ዓመተ ምህረት ይፋ አድርገናል ይህን ድርጅት ለመስራት በአመቻች ኮሚቴዎች በኩል ከ6 ወር በላይ የፈጀ ንግግር ያደረግን በጥልቀት ችግሮችን ያየንበትና የገመገምንበት ሂደት ዘላቂ ሰላምና መፍትሄ ለህዝባችን የሚያመጣ ድርጅት የሰራንበት እለት ነው ይሄን ድርጅት እስከሚመሰረትና ይፋ እስከሚሆን ለተጨነቃችሁ ህዝቦች እንኳን ደስ አላችሁ ማለት እንፈልጋለን ለመላው የአማራ ህዝብ ለመላው የትግሉ ባለቤት ለመላው የትግሉ ደጋፊዎች አካላት እንኳን ደስ አላችሁ ከዚህ በኋላ በዚህ ድርጅት ጥላ ስር ሁላችንም እየተሰባሰብን የህዝባችንን ጥያቄ እየመለስን የወንበዴና ዘራፊ ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ በቁርጠኝነት እንስራላለሁ አመሰግናለሁ ይሄው ነው እንግዲህ የአማራ ፋኖ ብሔራዊ ኃይል አፋባ በዚህ መልኩ የተመሰረተው ከዛ ውጪ የነበሩት ጫጫታዎች ከዛ ውጪ የነበሩት ነገሮች ትክክል አይደሉም የሚታረሙት ነገሮች ይታረሙ ወደፊት ይቀጥላሉ በተለይ ስራ አስፈጻሚ ሆነው ከስራ አስፈጻሚ ኮሚቴ ውጪ በስልክ ያወሩ የዚህ አማራ ፋኖን ጉዳይ ሲያጠለሹ እንደገና ሌላ ሽረባ ሲያደርጉ የነበሩ ሰዎች አሁንም በደንብ መፈተሽና መታየት አለባቸው ማለት ነው ከአርማው ጀምሮ መተቸት ይቻላል እኔ ቅሬታ አለኝ አርማው ላይ ለምሳሌ ቅሬታ አለኝ መተቸት ይቻላል ይሄ ማለት ግን የሚያስብል አይደል እና እኔ እንደ አንድ የትግሉ ደጋፊ ስጠይቅ አርማው ጥሩ ነው ግን የሰንደቅ ዓላማዋ ደበዘዘች በጣም ደበዘዘች ምን የፈራችሁት ምንድነው የሚያስፈራችሁ የኢትዮጵያን ሰንደቅ ዓላማ ተጠቅልላ አይደል የምትሞተው የምትሰዋው ስለዚህ የአማራ ፋኖ ብሔራዊ ኃይል የሚታየው የአርማው ላይ ሰንደቅ ዓላማው ሌላውን በጋሻው የሰራችሁትን ባንበሳው በምናምን ቅጠሉ ምናምን ግሩም ነው መጀመሪያ የፌደራል ፖሊስ መስሎ የነበረ ግን የፌደራል ፖሊስ ደግሞ ባንዲራም የለውም የሆነ ሆኖ ግን የኢትዮጵያን ሰንደቅ ዓላማ የአማራ ፋኖ ማደብዘዝ የለበትም በደሙ ባጥንቱ ከስክሶ ያመጣው ነውና ማለት ነው እንግዲህ አሁን ይሄ ጥላቻ አይደለም ደመቅ አርጉት ነው በቃ ደመቅ አርጉት አይን ውስጥ ይግባ ለብዙ ኢትዮጵያውያንም ተስፋ ስለሆነ ደመቅ አድርጉት ለማለት ነው ይሄን የሚጠብቁ አሉ ጋሽ ታዲዮስ ታንቱን ማሰብ ነው ጋሽ ታዲዮስ ታንቱ የወላይታ ሰው ናቸው እስካሁን እስር ቤት የሚበሰብሱት ለስራ እንጂ ለመብል እንጂ ለስራ ያልደረሱ ልጆቻቸውን ትተው በ80 ምናምን አመታቸው ወህኒ ቤት ኦሮሞማው እና ዳነች አቤቤ ሽመልስ አብዲሳን አብይ አህመድ የሚያሰቃዩአቸው ለሌላ ምንም ማለት ብዙ ኢትዮጵያውያን ተስፋ የሚያደርጉት ድርጅት ስለሆነ ይሄንን
አስቡበት። ከዚህ በተረፈ እነዚህ የተቀዱትን ነገሮች ናቸው የምላቸው። የተቀዱት በተለይ ከጎንደርና ከጎጃም ሁለቱን በእንትን ማየት እንችላለን። ያን ደግሞ የጠላት ኃይል እያወጣ ለሁለተኛ ጊዜ በመተዳደሪያ ደንብ ውስጥ ማስቀመጥ፣ ስርዓት ውስጥ ማስቀመጥ፣ እንደው የግድ ማውራት እንኳን ካለባችሁ ደግሞ በኮድ ማውራት፣ የሚበላችሁ ከሆነ አፋችሁን የሚያሳክካችሁ ከሆነ በዛ ማውራት። እሱ ብቻ ሳይሆን ደግሞ ውስጥ የቻላችሁትን ጭቅጭቅ እዛው መፍታት ስትችሉ እንደገና በተዘዋዋሪ አምጥታችሁ በአልማዝ ባለጭራዋ በኩል፣ በሞጣ ቀራኒዮ በኩል፣ በማንትስዬ በኩል ይህንን እስክስታ ማስወረድ ይሄም ተገቢ አይደለም። እነሱ እስኪጨርሱ ጠብቁ እንደተባለው መጠበቅ ያስፈልጋል። እናንተ ጸሐፊ የምትባሉት ሰዎች ስትጽፉ የምታስጠቁሩት ሰው አለ። ለምሳሌ ግርማ አየለ ማለት የአርበኛ ዘመነ ካሴ ወዳጅነቱንም ሲናገር የነበረ እንደውም አርበኛ ዘመነ ካሴን ከኔ ጋር ከማገናኘት ጋር ታሪክ ያለው የነበረ ሰው ነው። ነገር ግን እኔ ወደ ጎጃም ስገባ እንዴት ጓንዳ ላይ ታቻል። ከዛ ፊት ነው የጀመረው። አሁን ግን ይሄ የአርበኞቹ ውይይትና ንግግር ሲጀመር የለጠፈውን እያያችሁ ነው። ቴክኒሻኑ ፈጠን ይል ነበር። ዛሬ ቶሎ አሳይቻችሁ ልሄድ ማለት ነው። እነ ግርማ አየለ ያደረጉት ነገር ትክክል አይደለም። ግርማ አየለ ማለት ራስ አርበኛ ዘመነ እና አርበኛ አስረስ የሚረቡ ሰዎች አይደሉም። ሴራና ተንኮል አይገባቸውም። አይነላሽ ናቸው። ሌላው የሰራዊታችን አባል እና የጦር አዛዣችን የጎጃም ግዛታዊ አንድነትና መተከል ላይ ይስራ፣ ሌላ ፕላን ማውጣት ግድ ይላል። ምን ተስዬ ምናምን ሲደነፉ የነበሩ ታው ቢባል እንኳን አልተውም ያለ ግርማ አየለ ራሱን ይዞ አይደለም የሚጠፋው። ግርማ አየለ ዘመነ ካሴን ወዳጁን፣ ወንድሙን፣ የቅርብ ሰውን እሱን ነው የሚያስተቸው። ምን ሰምቶ ነው? ማን ነው የሚነግረው? ምን አይቶ ነው? ምን አዳምጦ ነው? ስብሰባው ላይ የለበትም፣ ውክልና የለበትም። ይሄንን አውጥቶ ጓ ማለት ዘመነ ካሴን ብቻ አይደለም፣ እንደ የጎጃም አማራ ፋኖን ኤቲክሱን፣ ግብረ ገብነቱን፣ ሚስጥር ጠባቂነቱን አምጣው ወደፊት አምጣው። አሁን ያረከውን እንትን ያሰጠዋል። ሌሎች የአማራ አደረጃጀቶች እንትን እንዳይሉበት ያደርገዋል። እኔ ይሄ ሰው ተውት ብዬ አስረስን እንኳን ስነግረው አስረስ አልማዝ ባለጭራዋንና ግርማ አየለን እንደ ሰው ትቆጥራቸዋለህ ወይ ያለኝ ቃል በቃል የነገረኝን ነው። ምንም የማይረቡ ሰዎች እኔ እንደማይረቡ ያወቅኩት አሁን እግዚአብሔር በሚያውቀው ማለት አሁን ነው። አስረስ የነገረኝ ነገር እውነት የሆነው ማለት ነው። የጎጃም ሊቃን ሊነቃ ይገባል። ከአማራ የተለየ ጥቅም ያገኘ ይመስል አማራ ማለቱን ትቶ ከዚህ በኋላ ወደ ራሱ ህዝብና የራሱን ቤት ይስራ። ይሄ እንግዲህ ቀጥታ የጎጃም አክቲቪስት ነን የሚሉት በአጠቃላይ ሲያንጸባርቁት የኖሩት ነው። እንደ ቀላል የማታዋቸው ሰዎች አሉ። ምክንያቱም መሬት ላይ ያለውን አምጥተው የሚተፉና ይሄንን ለማራባት የሚፈልጉ ማለት ነው። ሌላም ነገሮች ማየት ይቻላል። ስለዚህ ይሄ የመጀመሪያው አስተማሪ ይሁን። ይሄ የመጀመሪያው ቅድም ነግራቸዋለሁ። በጣም በጥሩ ሁኔታ ያሳለፉ፣ በጣም በጥሩ ሁኔታ የሄዱ በጣም ብዙ ሰዎች አሉ። በጣም ብዙ የአማራ ድርጅቶችን በጣም ብዙዎቹን አይተናቸዋል። ምራቅ የዋጡ ከባህር ዳር ዊኪሊክስ ከሌሎቹም ጀምሮ ደርዝ የያዘ ሳያማቸው ቀርቶ አይደለም፣ ምን ሳይላቸው ቀርቶ አይደለም። ኢቭን ሞገሴ ሽፈራውን እንኳን ታው እንዲህ አይደለም ዘመነ ብቻ አይደለም ስንል ድሮ እንዲህ ብዬ ነበር ብሎ ለመምጣት ሞክሮ ነበር። ጋዜጠኛ ስለሆነ የሁሉንም የምስራች የሚያበስር ስለሆነ አትሳሳቱ ነው የኔ። ኢቭን ከዛ በኋላ ደግሞ ሌላ ችግር ተፈጠረ። የምሬን የማን ሰራና የኢንጂነር ደሳለኝን አልሰራም። እሱን በማግስቱ ነው ሞገሴ አስተካክሎ የለጠፈው። እና በተለይ በጋዜጠኝነት በማንቃት ስራ ላይ ያላችሁ ሰዎች ይሄን ጥንቃቄ አድርጋችሁ ወደፊት መምጣት አለባችሁ። ከመሬት ያላችሁ ደግሞ እጅግ የስልክ ጥንቃቄ በተለይ የስልክ ጥንቃቄ ማድረግ ይገባችኋል ብዬ ነው የማስበው። ለምሳሌ እኔ በዚህ በትግሉ ወቅት ጸጥታ ነው ያደረኩት። ጻድቃኔን የተቀመጥኩት ጻድቃኔ ጸሎት ላይ ነው ያልኩት በምናብ ማለት ነው።
ከኔ ጋር ነው የከረማችሁ ታውቃላችሁ። በጣልቃ የምገባው እንደውም ሌላ ነገር ሲያወሩ ነው እረፉ ምናምን እል የነበረው ማለት ነው። እና ድርጅቱ በሚፈለገው መልኩ ሄዷል። ተጨቃጭቀዋል? አዎ ተጨቃጭቀዋል። ተለያይተው ነበር? አዎ ተነታርከው ነበር? አዎ። ይሄ ሂደቱ የሚጠይቀው ባህሪ ስለሆነ ማለት ባህሪ ነው። መጨረሻ ምን ሆኑ? በቃ እንደዚህ ሆነዋል፣ አንድ ሆነዋል። ከአራት የፋኖ አደረጃጀት ወደ አንድ መጥተዋል። ከዛ ደግሞ ይሄንን አንድ ቤት እንዴት ይሰሩታል? እንዴት ያደርጉታል? ይሄን በሂደት የምናየው ነው። ይሄን በሂደት የምናየው ነው። ስህተቶች ካሉ ስህተቶቹ ይነገራሉ። ሴራዎች ካሉ ሴራዎች ወጥቶ ይተነተናሉ፣ ይወቀሳሉ። ይቀጥላል። 6 ወር ነው የተባለው። 6 ወሩን እንደተባለው ሌላ ነገር ለማሰብ ነው። እሱ ሙላ ይታያል ማለት ነው። ስለዚህ እንዲህ አይነት ባህላችሁን ሀገራችሁን የምታሰድቡ ሰዎች ቆም ብላችሁ እንድታሰቡ ያስፈልጋል። ለምሳሌ እንደ አልማዝ አይነቷ ታመጣልኛለህ። ጎጃምን በፍጹም ልትወክል አይገባም። መሬት ያላችሁ ሰዎችም በሷ በኩል የምናሳካው ነገር አለ ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። እሷ የአገው ሸንጎ ናት። የአገው ሸንጎን ከአማራ ለይቼ ወደፊት መሄድ ፈልጋለሁ፣ ከአማራ ጋር ተጣብቀን መሄድ የለብንም የምትል ቅድመ አያቷ ጋር ስትሄዱ ኦሮሞ የሆነች ከወለጋ የመጣች የኦሮሞ የብአዴን ቃጥራና አቃጣሪ የሆነች ሴት ናት። ስለዚህ ሌሎቻችሁም የአማራን ትግል ጎጃምን በዚች አይነት ሰው መለካት የለባችሁም ማለት ነው። መለካት የለባችሁ። እነዚህ አይነት ቅዳሜ ለገበያ ወጥተው ያልተመለሱ ሰዎችን በመስማት መሄድ የለባችሁ። ያን ያውን ግርማየለ እነማ ሲጫጫው እንደተሰማ ካሳውን ሲጫጫው ምን ሲሉ ከመሬት ተነስተው አይደለም፣ እዛው ተሰብሳቢ ከነበሩት መካከል የሚያወጡትን መረጃ ይዘው ነው። እንደነዚህ አይነት ራሳቸውን መቆጣጠር የማይችሉ ቤታቸውን መምራት የማይችሉ ለአፋቸው ለከት የሌላቸው በጣም 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 እንትን ያሉትን ሰዎች አውጥተው እንትን የሚሉ ስሙ። እንግዲህ እኔ ምንም ውስጥ የለውበትም። ምን ብለዋት እንደምትናገር ተመልከቱ እስቲ እንስማት። እነ ዘመርኩን በቀለ እንዴት አድርገው ይሄንን የፋኖ አደረጃጀት ዘመርኩን በቀለ በተለይ ጎጃምን ሙቶ ስለሚጠላው ዘመነ ካሴም ሆነ የጎጃም መሪዎች በመሪነት እንዳይመጡ ከትናንት ወዲያ አስረስ ማረዳም ጤረፍ ይሻልሃል እያልክ ትል የነበርከው ጥንባታም ማለት ነው። ዘመርኩን በቀለ ቃል ለምድር ቃል ለሰማይ ይሳካልህ እኛ እያለን ማለት ነው። ቃል ለምድር ቃል ለሰማይ አስረስ ማረዳም ጤ ብታርፍ ይሻላል ያልከው አንተ የምትፈልገው ሰው በመሪነት ይቀመጣል ብለህ ከሆነ ቃል ለምድር ቃል ለሰማይ ነው ማለት። አስፈላጊ ከሆነ ጎጃም ራሱን ችሎ ይቆማል። በቃ ምን አባክም አጣመጣ። በዚህ ልክ ከሄድክ የጎጃምን መሪዎች የጎጃምን ፋኖ ገፍተህ አንተ የምትፈልገውን አስረስ ማረዳም ጤ የታባክ ማለት ነው። ተላላኪ እየሰማ ስለሆነ ነው። ወንድ ነህ ነው የምልህ። ቃል ለምድር ቃል ለሰማይ ነው የምልህ። ወንድ ነህ ነው የምልህ። ወይ አንተ ወይኛ ዘንድሮ ዘመርኩን በቀለ ወይ አንተ ወይኛ ነው የምልህ። ጀርመን ተቀምጠ ከቤት ሳትወጣ እዛው እየበላህ እዛው እያራ ጮቄ ተራራ ላይ ተቀምጬ እያልክ ስለዘላበድክ ማለት ነው የምትፈልገው የሚሳካልህ ከመሰለ ዘመርኩን በቀለ ቃል ለምድር ቃል ለሰማይ መነኝ። ወይኛ ወይ አንተ ማን አሸናፊ እንደሆነ እናሳይሃለን። ቤተልሔም እኔን ማንሳትታለች ምናምን ትላለህ ከኮ ማናነሳ ሙተህ እንደቀበርን ስለምናቅ ነው። እና ይሄን የማደርገው ምንድነው? ይሄ ድምጿ መሰማት ስላለበት ነው። እና ይሄ የጎጃም ጠባይ አይደለም። የጎጃም ህዝብም የምትወክልናት ብዬ አይደለም። እንዲህ አይነት በጣም የከረፋ አንደበት፣ እንዲህ አይነት የቆሸሸ አንደበት፣ እንዲህ አይነት ስብዕናው የተገፈፈ ሰው የአማራ ፋኖን ትግል ወክሎ አደባባይ መውጣቱ ትክክል አይደለም። እኔ ስትሰድቡኝ ውላችሁ ብታድሩ፣ ስትቦጭቁኝ ውላችሁ ብታድሩ ወይ ንቅንቅ ወይ ፍንክች የለም የለም። ምንም ንቅንቅ ብሎ ነገር የለም። ቃል ነው፣ ቃል ነው። እኔ 4 የተበቻቸ ከአማራ አንድ እንዲመጣ የራሴን አስተዋጽኦ አድርጌያለሁ። የራሴን ኃላፊነት ተወጥቻለሁ። በጎንደር የነበረው፣ በጎጃም የነበረውን፣ በሸዋ የነበረውን፣ በምን የነበረውን
ፊት ለፊት መጥቼ ተጋፍጬ ተሰድቤ ተዋርጄ የሚሆነውን አድርጌያለሁ። እናንተ ለእስክንድር ስታሽቃብጡ እናንተ ስትሉ ፊት ለፊት መጥቼ ትክክል አይደለም ይሄን መስሎን ነበር፣ አንተ ይሄን ማድረግ የለብህም፣ ይሄ ሰው የአማራ ትግል ሰንኮፍ ነው፣ ይሄ ሰው የአማራ ትግል ሾታ ላይ ነው፣ ይሄ ሰው የአማራ ትግል ጠላፊ ነው፣ ምንም ከዚህ ነገር መውጣት አለበት ብዬ መጀመሪያ ጉሮሮ የተናነቁት እኔ ነኝ። ሸዋ ገብቼ ማለት ወሎ፣ ከዛ ጎንደር ሄጄ ስኳድ የሚባለው ስርዓታዊ የሆነ ኮንክሪት የሆነ የናድኩት እኔ ነኝ። ዘመድኩን በቀለ ነኝ። ጎጃም ስገባ ደግሞ ባለዛሩም ባለምኑም እንዲፍረጠረጥ ያደረኩት እኔ ነኝ። ጎጃም በመግባቴ የጎጃም ህዝብ የተጠቀመውን የሚያውቅ የጎጃም ህዝብ ነው የሚያውቅ። አሁንም እስከ መስከረም ድረስ ቆጮቄ ነኝ። አይኔን እደግምልሻለሁ ከአስረስ ማሬ ላይ አላነሳም። አስረስ እስካሁን የጎጃምን ትግል አንድነት እኔ በፌስቡክ በገጹ ሲጽፍ አላየሁም። ማርሸት በስንት መከራ በስንት ጉትጎታ እና ስድብ ነው ፌስቡክ ገጹ ላይ እንኳን ያጋራው። የጎጃም አክቲቪስት ነን የሚሉ ሰዎች ይጽፉ ይናገሩ የነበሩትን ነገሮች በሙሉ እናውቃለን። እነዚህ ከዛ ጋር የተያያዙት ማለት ነው። ይህንን ሁሉ ግን እላይ ያሉት አሸንፈውታል። እላይ ያሉት ቀልብሰውታል። ተወደደም ተጠላም ሰንኮፉ ያለው አሁንም ያለበትን ቦታ አውቀዋለሁ። በእነ አስረስ ማሬ ዙሪያ የሚሽከረከር ነው። ይሄን ባቆም ነው እኔ እናንተ ልትስቁብኝ የሚገባው ማለት ነው። ልትስቁብኝ የሚገባው የአስረስ ጉዳይ አስቀድሞ የተገለጸ ስለሆነ እንደ አስረስ ማሬ ይሄ አንድነት እንዲመጣ አሁን ደግሞ የለፋ ሰው የለም። ሁሉም ለፍተዋል። ሁሉም ምን ብለዋል? ያለቀለት የሞተለት ሶስቱ ተለይተው ለብቻቸው ሊያደርጉት የነበረውን ድጋሚ መጥቶ በዚህ መልኩ እንየው እንዲህ እናድርግ ብሎ ከደከሙት መካከል አንዱ ነው። እኔ ደግሞ አንድ መጥቶ ይሄ አንዱ ተፋጭቶ ጉልበት አግኝቶ ሁሉም መናገር ይችላል። ጎንደር ይናገራል፣ ይከራከራል። ሸዋ ይናገራል፣ ይከራከራል። ወሎ ይናገራል፣ ይከራከራል። ጎጃም ይናገራል፣ ይከራከራል። አንዱ አንዱን መዋጥ አይችልም። አንዱ አንዱን ይዞ መሄድ አይችልም። በግለሰቦች ላይ በምን ላይ የሚንጠለጠል ነገር መኖር የለበትም። ግለሰብ ይወድቃል፣ ይሰበራል፣ ይሞታል። ለማታገል ልክ ነው። ሁሉም ሊያምኑበት ይገባል። ሁሉም ሊስማማበት ይገባል። ስለዚህ እኔ በጦር መሳሪያ ያበልጣለሁ፣ እኔ ስትራቴጂክ ቦታ ላይ ነው ያለሁት፣ እኔ ምናምን እየጠፋ ያለው ባለ የጦር መሳሪያ ባለበት ስትራቴጂክ ስፍራ አይደለም፣ አማራ በመሆን ነው እየጠፋ ያለው። አሁን እኔ የሚባልበት ጊዜ አይደለም። እነዚህ የዶሮ እርባታ የጀመሩ አሉ፣ ደብረ ማርቆስ ላይ አክቲቪስት ሆነው ማለት ነው ከመንግስት ጋር እና በአማራ ትግል ገንዘብ መቦጥቦጥ የለመዱ አሉ። በጎፈንድሚ በምን ማኘክ የለመዱ አሉ። እነዚህ ሰዎች የሆነ ነገር ሲቀርባቸው እንዲህ ብለው ማለቃቀሳቸው የማይቀር ነው። እኔ ግን ስታለቅሱብኝም ያለቀሳችሁበትን አምጥቼ ለፍርድ አስቀምጠዋለሁ። ከዛ ጨዋ ማህበረሰብ፣ ከዛ ክርስቲያን ማህበረሰብ፣ ከዛ ኦርቶዶክሳዊ ማህበረሰብ፣ ከዚያ ሃይማኖተኛ ማህበረሰብ፣ ከዛ በስነ ምግባር በግብረ ገብ ከታነጸ ማህበረሰብ እንዲህ አይነት መንደሬ የትልቅ ቅሌታም ሰዎች መኖራቸውንም ማወቅ ያስፈልጋል። እነዚህ አይነት ሰዎች ያንን ጨዋ ህዝብ ያንን የሊቀ ብርሃናት አድማሱ ጀንበሬ የመላከ ብርሃናት የነ ሊቀ ሊቃውንት አለቃ አያሌው ታምሩ የነ የኔታ ዮፍታሔ ንጉሴ ሀገር የሚወክል ነገር አይደለም ማለት ነው። ስለዚህ ይሄን በደንብ እንድታስቡ አክቲቪስቶቹም በዚህ መልኩ ሂዱ፣ ሚዲያውን ተጠቀሙበት። ሚዲያውን ለጎጥ እኛ ካልተመረጠ እኛ ምናምን ሳይሆን የሚጠቅመው የሚበጀው ይምጣ ብሎ የሚልበትን ተጠቀሙበት። እናንተ ሚዲያ ክፈቱ። ጎጣችሁን የምታሳድጉበት ሚዲያ 40-50 ከምትከፍቱ አንድ አማራ ሚዲያ ክፈቱ። ህዝቡን 4 ቦታ የሳተላይት አምጣ እያላችሁ ከምትበዘብዙት አንድ የአማራ በቃ ጎጃምነታችሁ፣ ጎንደርነታችሁ፣ ወሎነታችሁ፣ ሸዋነታችሁ ትታችሁ እስቲ አንድ አማራ ውለዱ። ብአዴን የማይቆጣጠረው ጎጥ የማይቆጣጠረው ስኳድ የማይቆጣጠረው ውለዱ። ዘመዴን ከመረጃ ቲቪ ለማውረድና ዘመዴን ለመቋቋም ተብሎ የተቋቋመው የጣና ቴሌቪዥን እንኳን ጎጃምን ለመንቆር
ዘመዴን ለመገዳደር ተብሎ አንድ ግለሰብ እኔን ለመገዳደር ተብሎ የተከፈተው ጣና እድሜ አጣ፣ ረገፈ። ጎጥ ነዋ፣ መንደር ውስጥ የተወሸቀ ነዋ። ጎጃሚው አይረዳውም፣ ወሎዩ አይረዳውም፣ ሸዋ አይረዳውም፣ ራሱ የጎንደር አማራ አይረዳውም። በቃ ያገኘቿን የሰረቃትን የተዛባ ሞተ፣ ተነነ። አሁን ሁለት ቦታ ተከፈሉ በሌብነት። ያው ካሜራ ሰርቆ ላፕቶፕ ሰርቆ ኡጋንዳ፣ አሜሪካ ከፋጩበት። ይሄ ከምን መጣ? ካስተዳደግ ብልሽነት፣ የአማራን ስነ ልቦና ካለማወቅ፣ አማራ መሳይ አሞሮች ስለሆናችሁ፣ ደንቃሮች ስለሆናችሁ፣ እየተደረገ ያለው ትግል ያልገባችሁ ሆዳሞች ስለሆናችሁ፣ አብዛኛዎቻችሁ በአማራ ትግል የምትሸቅጡ ስለሆናችሁ ነው። ይህን ስናገር በኮንፊደንስ ነው። ማንም ምንም ለእኔ ያደረገው ነገር የለም። አየህ፣ እኔ ስነግርህ እስከ ናላህ ድረስ ነው የምነግርህ። ሰብሰብ በል ሰብሰብ። ድርጅት ስታቁ ሂሳብ እያሰባችሁ ልጄን ዩኒቨርሲቲ ባስገባበት፣ እምነት እንደዚህ በሆነበት፣ ዳይኔ ቤቴን ብከፍልበት እያልክ በአማራ ስም ድርጅት አታቋቁም። በአማራ ስም ሚዲያ አታቋቁም። እኔ መረጃ አልከፈለኝም፣ እንዲከፍለኝም አልፈልግም። በመረጃ ቲቪ ሳገለግል ላቤ እየፈሰሰ ሳገለግል ለዛ ህዝብ ድምፅ በመሆኔ በምድር ቢቀር በሰማይ እግዚአብሔር ብድራቱን ይከፍለኛል ብዬ ነው። አንተ ተወላጅ ነኝ የምትል አባቴ እየሞተ አክስቴ እየሞተች እህቴ እየተደፈረች ሚስቴ እየተደፈረች እንስሳቱ እጽዋቱ እያለቀብህ መከራን እየበላ አንተ ፍሪዝ እየተፈረስክ እንደገና በሚጎዳው አማራ ስም ሀብትና ቁስ እንትን ለማለት ትፈልጋለህ። የሚዲያ ፕላትፎርማችሁን አስተካክሉ። የሚዲያ የዜና አቀራረባችሁን አስተካክሉት። ሰው ይንቃችኋል፣ ሰው ይሸሻችኋል። አብይ አህመድ ተረበሸ፣ ምንትስዬ ጥሶ ገባ፣ እንትርት ያለቀሰ ምናምን አለ። መሬት ላይ ያለው ችግሩንም ተጋፈጡ፣ ስህተቱንም እረፍ በሉ፣ አቅጣጫ አመላክቱ። በእውነት ውርድ ባይሉ ኖሮ ባህር ዳር ዊኪሊክ ላይ በጣም የተመረጡ ሰዎች ቢጽፉበት ኖሮ ራሱን የቻለ ጆርናል፣ ራሱን የቻለ ትልቅ መጽሔት፣ ራሱን የቻለ ትልቅ የአማራ እንትን ይሆናል። ጎጠኝነት መንደርተኝነቱን ትታችሁ በዚህ መልኩ ሂዱ። እኔ ምንም አላችሁኝ፣ ምንም አይሞቀኝ አይበርደኝ። ልክ እንደዝሆኑ ቢምቢ ገብቶ እንደወጣው ነው የሚሆነው ማለት ነው። ይህ ምኞቴ ተሳክቷል፣ አላማዬ ተሳክቷል። ይሄ ማለት አለቀ ማለት አይደለም። ገና እንደ ሰጎን እንቁላል እንደዚህ ነው የምጠብቀው። እኔ እንደዚህ ነው የምጠብቀው። ምን አባ ገባ ብትለኝ ምን አባ ገባ ነው የምልህ። አንተን ራስህ መልሼ የት አባ ነበርክ አንተ? አማራ ራሱን ተደራጅቶ ራሱን ያድን ስል አንተ የት አባ ነበርክ? ብአዴን ስር ነበርክ፣ አብይ አህመድ ስር ነበርክ፣ ስታቃጥር ነበርክ፣ ቲሸርቱን ለብሰህ ስትዘፍን ስትጨፍር ነበርክ። እኔ እንዴት ሃይማኖተኛ ሰው ዘረኛ ይሆናል እየተባልኩ ሲጨቀጨቅ አንተ የት አባ ነበርክ? አሁን መግቢያ ስታጣ መጥተህ የአማራ ፋኖን ትግል እመራለሁ ልትል አይዳዳ። የሚመሩት መሬት ላይ ነው ያሉት፣ ዋጋ እየከፈሉ ያሉት መሬት ላይ ነው ያሉት። እነሱን ይዘን ምን በጣም ግሩም ነው። ጎንደሮች የከፈሉትን መስዋዕትነት ማንም አልከፈለም። ያለውን የፖለቲካ ሴራ፣ ያለውን ዘመቻ፣ ያለውን ስም ማጥፋት፣ ያለውን ነገር ችለው እነ ሀብቴ እነ ባዬ እነ ሳሚ እናስቻለው ያን ተቋቁመው ይሄንን ድርጅት መፍጠራቸው እንደ ቀላል የምታዩት አላችሁ። ጎንደሬ ሆናችሁ ነው የነበሩበትን እሳት ማየት ያለባችሁ። ወሎች እነ ምሬ እነ ሄኖክ የተከፈተባቸው ዘመቻ እንዲህ ናቸው እንዲያ ናቸው እየተባለ ትግሬ ናቸው ወያኔ ነው እንትን ያለባቸው እየተባለ መከራቸውን በልተው እነ ኢንጂነር ደሳለኝ ያልተባሉት ያልሆኑት አለ ያን ተቋቁመው እሳት ውስጥ አልፈው መከራ አይተው በሌት በቀን ተጉዘው ፍዳ በደል አይተው ነው እዚህ የደረሱት። ጎጃምም ቢሆን አያችሁ፣ የሌሎቹ በውስጥ ነው። የጎጃም ግን ወጥቶ መሪዎቻቸውን እስኪሰድቡ እስኪያንጓጥጡ እስኪያሳፍሩ እስኪያዋርዱ ድረስ ይሄንን ቻሌንጅ ችለው አንድ አማራዊ ድርጅት መርጠዋል። ከዚህ በኋላ ዝም ብሎ ማንም ተነስቶ በሜዳ የሚያወራበት አይደለም። እነ መሳይ መኮንን እነ ማነማ የሚመሩት አፍቃሪ ወያኔ የሆኑት
ጉደኞች አንድም የአማራ ችግር ግድ ብሏቸው የማያውቁት እነበቃሉ አላምረው መጥተው አሁን እንዲያ ነው እንዲህ ነው የሚሉበት ትግል አለም። ይወለዳል፣ ይሄዳል። ትክክለኞቹ አማራዎች ቦታቸውን ይይዛሉ፣ ትግላቸውን ይቀጥላሉ ማለት ነው። የአማራ ትግል እየሄደ 2 ዓመቱ ነው ገና 2 ዓመቱ እየመጣ ነው። በ2 ዓመት እዚህ መድረስ ቀላል ነገር አይደለም። እኔ አሁንም አበክሬ የሚያደርገው ህግ ይውጣ፣ መተዳደሪያ ደንብ ይውጣ። ባረቄ መንፈስ የሚጽፉ አሉ፣ ዝም ብሎ አማራን የማይመጥን ወሬ የሚያወሩ አሉ፣ የሚቀባጥሩ አሉ፣ የማይጨበት የማይታይ ህልም የሚደሰኩሩ አሉ፣ የማይመስል ነገር የሚያወሩ አሉ፣ ትግሉን የሚያፈዙ የሚያደነዝዙ እንዲህ ነው አማራ የሚያሰኙ ቀድሞ ቦታ በመያዛቸው ብቻ የማይነኩ መስሏቸው የተቀመጡ እነዚህን አደብ ማስገዛት ያስፈልጋል። ከጎጃምም ከጎንደርም ከወሎም ከሸዋም አለቃ አደብ ማስገዛት ያስፈልጋል። የተጠና የአማራን ስብዕና ደርዝ የወከለ መሆን አለበት። የተነጋገሩበት ነገር መውጣት አለበት። ካሜራ ባዩ ቁጥር ወይ እንደዚህ ልበል፣ የሚቀርጻቸው ባገኙ ቁጥር እንደዚህ ልበል ቱግ ሲላቸውና እንደ አክቲቪስት የሚያደርጋቸው መሪዎች ከዚህ በኋላ መፈጠር የለባቸው። እያንዳንዱ የሚወጣው ነገር የጎጃምን ፍላጎት፣ የጎንደርን ፍላጎት፣ የወሎን ፍላጎት በማከለ መልኩ አንድ አማራን በማከለ መልኩ እንጂ የሚጻፈው የማን ይሸታል መባል የለበትም። አማራን ከፊት አስቀምጦ አማራን ስዕል አድርጎ አማራን ግብ አድርጎ አማራን አላማ አድርጎ እንጂ ጎጃምነትን፣ ጎንደርነትን፣ ወሎየነትን፣ በላይ ዘለቅነትን እኛ እንደዚህ ሞተ እንደዚህ ለፍተን እሱ አይሰራም። ከዚህ በኋላ አንድ አማራን ከፊት አድርጎ መሄድ ያስፈልጋል ማለት ነው።